በዛሬው ቪዲዮ የምንመለከተው እንግዲህ jurisdiction of Ethiopian criminal code as to place የሚለውን ይሆናል ማለት ነው። የኢትዮጵያ ክሪሚናል ኮድ እና የኢትዮጵያ ፍርድ ቤቶች አንድ ወንጀል በኢትዮጵያ ድንበር ውስጥ ተፈጽሞ ከተገኘ ወንጀሎች የተፈጸሙ ከሆነ ክሪሚናል ኮዱ እንዴት አፕላይ ይደረጋል፣ የኢትዮጵያ ፍርድ ቤቶች ደግሞ የሚኖራቸውን ስልጣን የምንመለከት ይሆናል። እስከ መጨረሻው እንድትከታተሉ ጋብዣችኋለሁ። የቴሪቶሪያል አፕሊኬሽን ኦፍ ፕሪንሲፓል ጁሪስዲክሽን የሚለውን በቅድሚያ እናያለን። አንድ ሀገር በግዛቷ ውስጥ ወይም ደግሞ በራሷ ቦርደር ውስጥ የሚፈጸሙ ወንጀሎችን የመዳኘትና የራሷን ህግ አፕላይ የማድረግ ሙሉ ስልጣን ያላት መሆኑን አይተን ነበረ። በመሆኑም እንግዲህ ኢትዮጵያም ሉዓላዊ ሀገር ስለሆነች ወደ ክሪሚናል ኮዳችንም ስንመለስ በኢትዮጵያ ቴሪቶሪ ላይ ወይም ደግሞ በኢትዮጵያ ግዛት ውስጥ ለሚፈጸሙ ወንጀሎች በሙሉ የኢትዮጵያ ፍርድ ቤቶችና አፕላይ የሚደረገውም የኢትዮጵያ ክሪሚናል ኮድ እንደሆነ ነው ማለት ነው። ይሄ ነው እንግዲህ ክራይም ኮሚትድ ኦን ኢትዮጵያን ቴሪቶሪ ብሎ በአንቀጽ 11 ስር በግልጽ ደንግጎ ያስቀመጣልን ማለት ነው። በአርቲክል 11 ሰብ አርቲክል 1 ላይ this code shall apply to any person whether a national or foreigner who has committed one of the crimes specified in this code on the territory of Ethiopia ብሎ ያስቀምጣል ማለት ነው። በኢትዮጵያ ድንበር ውስጥ የተፈጸሙ ወንጀሎችን በተመለከተ አፕላይ የሚደረገው ህግ የኢትዮጵያ ክሪሚናል ሎ እንደሆነና ይሄንኑ የማየት ስልጣንም ደግሞ ሙሉ በሙሉ የኢትዮጵያ ብቻ እንደሚሆን ነው ማለት ነው። ቴሪቶሪያል jurisdiction apply ለማድረግ መሟላት ያለባቸው ኮንዲሽኖች አሉ። በዋናነት ሶስት ነገሮችን ነው እንግዲህ ከዚህ አርቲክል የምንረዳው ማለት ነው። የመጀመሪያው crime must be committed by any person የሚል ሐሳብ አለ። ሌላኛው ደግሞ crime must be punishable under Ethiopia law እና ሶስተኛው crime must have occurred on Ethiopian territory ይላል። ስለዚህ እነዚህ ሶስቱን አንድ ባንድ እንመለከታለን። የመጀመሪያው ኮንዲሽን እንግዲህ በአርቲክል 11 ላይ ቴሪቶሪያል jurisdiction apply ለማድረግ ፕሪኮንዲሽን ወይም ደግሞ እንደ ኤሌመንት ያስቀመጠው ነገር the code shall apply to any person ብሎ ያስቀመጠው ነው ማለት ነው። የዜግነት ጉዳይ ከግምት ውስጥ ሳይገባ ማንኛውም ሰው በኢትዮጵያ ምድር ላይ ወይም ደግሞ በኢትዮጵያ ግዛት ላይ ወንጀል የፈጸመ ከሆነ ይህ የኛ ክሪሚናል ኮድ አፕላይ እንደሚደረግበትና ይሄንንም ደግሞ እንግዲህ ሙሉ ስልጣኑ የኢትዮጵያ ፍርድ ቤቶች ስልጣን እንደሆነ እንረዳለን ማለት ነው። ስለዚህ ምንም አይነት አድሎ ሳይሆን ማንኛውም ሰው ኢትዮጵያ ድንበር ውስጥ ሆኖ ወንጀል በሰራ ጊዜ የወንጀል ህጉ ኢኳሊ አፕላይ እንደሚደረግበት እንግዲህ የሚያስረዳን ድንጋጌ ነው ማለት ነው። ስለዚህ በአጠቃላይ የውጭ ሀገር ዜጎች ወደ ኢትዮጵያ ከገቡበት ሞመንት ጀምሮ የኢትዮጵያን ህግ ማክበር ይኖርባቸዋል። የኢትዮጵያን ህግ ተላልፎ ወይም ደግሞ ወንጀል ፈጽሞ ከተገኘ እንግዲህ በወንጀል ህጉ ተጠያቂ ይሆናሉ። የኢትዮጵያ ዜጎች ኢትዮጵያ ውስጥ በሚኖሩበት ጊዜ ሀገሪቷ ባወጣችው ህጎች የመተዳደር ማክበር ግዴታ እንዳለባቸውና ያንን ህግ ተላልፎ ከተገኙ እንደሚቀጡ ሁሉ የውጭ ሀገር ዜጎችም ወደ ኢትዮጵያ በሚገቡበት ጊዜ እንግዲህ ከገቡበት ጊዜ ጀምሮ እንግዲህ የኢትዮጵያን ህጎች፣ ደንቦች፣ መመሪያዎችና ሌሎችም በአጠቃላይ መደረግ ያለባቸው ነገሮች ያደርጋሉ ማለት ነው። በኢትዮጵያ ህግ ላይ ወንጀል ነው የተባሉ ድርጊቶችን ፈጽሞ ከተገኙ የወንጀል ህጋችን በእነሱ ላይም ተግባራዊ ይሆናል ማለት ነው። የወንጀል ህጋችን በዜግነት ምንም አይነት ልዩነት ሳያደርግ፣ በቋንቋ፣ በሃይማኖት፣ በዘር ምንም አይነት ልዩነት ሳያደርግ በኢትዮጵያ ድንበር ውስጥ ወይም ደግሞ በኢትዮጵያ ቴሪቶሪ ውስጥ ወንጀሉ ስለተፈጸመ ብቻ ሰዎች በኢትዮጵያ የወንጀል ህግ ይቀጣሉ። ፍርድ ቤቶች ደግሞ እነዚህን ኬዞች የማየት ሙሉ ስልጣን አላቸው የሚለውን የሚያስገነዝበን ነው ማለት ነው። በመሆኑም እንግዲህ በተለይ በዚህ ዘመን በግሎባላይዜሽን ዘመን ዜጎች ወደ ኢትዮጵያ ይመጣሉ። ለንግድ ሊሆን ይችላል፣ ለቱሪዝም ሊሆን ይችላል፣ ለትምህርት ሊሆን ይችላል፣ ለጉብኝት ሊሆን ይችላል። በተለያዩ ምክንያቶች በተለይ በብዛት ለኢንቨስትመንት ማለት ነው ወደ ኢትዮጵያ ይመጣሉ። ስለዚህ ወደ ኢትዮጵያ ሲመጡ ምን ወንጀል ነው ምን ወንጀል አይደለም ብሎ አስቀድሞ ያው ህጉን ማወቅ ይኖርባቸዋል ማለት ነው። አንድ የውጪ ዜጋ ኢትዮጵያ ውስጥ ገብቶ ወንጀል ከሰራ በኋላ እኔ በእኛ ሀገር ይሄ ወንጀል አይደለም፣ እኔ ኢትዮጵያ ውስጥ
ሲገባም ይሄ ወንጀል ስላልመሰለኝ ፈጽሜዋለሁ እኛ ሀገር ይሄ ወንጀል አይደለም እዚህ ወንጀል መሆኑን እኔ አላቅም ብሎ እንደ ዲፌንስ ለማቅረብ ቢሞክር ተቀባይነት አይኖረውም ማለት ነው ያ ሰው ለሰራው ወንጀል ተፈጻሚ ተጠያቂ ይሆናል ማለት ነው ነገር ግን እንግዲህ the code shall apply to any person የሚለው ጠቅላላ ድንጋጌ እንደተጠበቀው ሆኖ ግን ኤክሰፕሽንም እንዳለው መገንዘብ ያስፈልጋል ማለት ነው ኤክሰፕሽን ሲባል እንግዲህ ከላይ ተጠቀስነው በኢትዮጵያ ምድር ላይ ማንንም ሰው ቢሆን ኢትዮጵያዊ ዜጋም ይሁን አይሁን የኢትዮጵያ ምድር ላይ ብቻ ወንጀሉ ስለተፈጸመ የኢትዮጵያ የወንጀል ህግና እንዲሁም ደግሞ የኢትዮጵያ ፍርድ ቤቶች ያንን ጉዳይ አይተው ውሳኔ ማስተላለፍ ሙሉ ስልጣን አላቸው የሚለውን ጠቅላላ ድንጋጌ ለዚህ ኤክሰፕሽን የሚሆነው እንግዲህ የተወሰኑ ሰዎች ግን ምንም እንኳን የኢትዮጵያ ምድር ላይ ወንጀል ቢሰሩም ለሰሩት ወንጀል የኢትዮጵያ የወንጀል ህግና የኢትዮጵያ ፍርድ ቤቶች እነሱን ኬዝ የማየት ስልጣን እንደሌላቸው የሚያስረዳ ነው ማለት ነው የኢትዮጵያ ክሪሚናል ኮድ እና የኢትዮጵያ ፍርድ ቤቶች ወንጀል እንኳን ቢሰራ ሊያዩ የማይችሉት ከተባሉ ሰዎች መካከል እንግዲህ አምባሳደሮችና ዲፕሎማቶች ናቸው ስለዚህ አንድ ዲፕሎማት ወይም ደግሞ አንድ አምባሳደር በኢትዮጵያ ምድር ላይ ባለበት ጊዜ ወይም ደግሞ በኢትዮጵያ ግዛት ላይ ለስራ ጉዳይ መጥቶ እዚህ ስራውን በሚሰራበት ጊዜ ወንጀል የተባሉ ድንጋጌዎችን ተላልፎ ወንጀል ቢሰሩ እንኳን እንደማንኛውም ሰው ሊጠየቁ እንዲሁም ደግሞ ሊከሰሱ ሊያዙና የኢትዮጵያ ፍርድ ቤቶችም የነሱን ጉዳይ የማየት ስልጣን የላቸውም ማለት ነው በአጠቃላይ ይሄን በተመለከተ እንግዲህ ዓለም አቀፍ ስምምነቶች ስላሉ አምባሳደሮችና ዲፕሎማቶች ደግሞ ያንን ኢሚኒቲ ኢንጆይ ስለሚያደርጉ ወንጀል ቢፈጽሙ እንኳን የነሱ ጉዳይ በኢትዮጵያ የወንጀል ህግ እና በኢትዮጵያ ፍርድ ቤቶች የሚታይ አይሆንም ማለት ነው ሌላው እንግዲህ በኢትዮጵያ ድንበር ውስጥ ወንጀል ቢሰሩ እና የኢትዮጵያ ፍርድ ቤቶች እና የኢትዮጵያ ክሪሚናል ኮድ አፕላይ የማይደረግባቸው ሰዎች እንግዲህ ፎሬን ሚሽን እና የነሱ ፕሬሚሶች ናቸው ማለት ነው በአጠቃላይ ግቢ ውስጥ አካባቢው የነሱ መኖሪያ ቤትን ጨምሮ እንግዲህ የመሳሰሉ ነገሮች በአጠቃላይ ፕሬሚስ ይባላሉ እነዚህ ሚሽኖች የሚጠቀሙበት ማለት ነው እነዚህ ነገሮች በአጠቃላይ እንግዲህ እንደ ላኪ ሀገር ሉዓላዊ ስለሚቆጠሩ በእንደዚህ አይነት ቦታዎች ላይ የሚፈጸሙ ወንጀሎችን በተመለከተ እንግዲህ የኢትዮጵያ ፍርድ ቤቶችና የኢትዮጵያ ክሪሚናል ኮድም አፕላይ አይደረግበትም ማለት ነው ያ ማለት ለምሳሌ በአምባሳደሮች በዲፕሎማቶች ወይም ደግሞ በፎሬን ሚሽን ግቢ ውስጥ ወይም ደግሞ በእነሱ ፕሮፐርቲ ጋር ተያይዞ እነሱ በሚኖርበት አካባቢ የሚደረጉ ወንጀሎች በአጠቃላይ በኢትዮጵያ ህጎች የማይዳኙ መሆናቸውን እንገነዘባለን ማለት ነው ስለዚህ እነዚህ ቤቶች አጥራቸውን ጨምሮ የነሱ ፕሮፐርቲዎች በኢትዮጵያ ውስጥ እንኳን ቢገኝ ምድር በኢትዮጵያ ውስጥ ቢሆን እንኳን እነሱ ያሉበት ግቢ የያዙት ቁሳቁስ አጠቃላይ ያ ቦታ በተወሰነ ራዲየስ ውስጥ ያለው ቦታ ሙሉ በሙሉ እንደዛ ሀገር ነው እንጂ የሚቆጠረው ኢትዮጵያ ውስጥ ያለ ሌላ ሀገር ተደርጎ ነው እንጂ የሚቆጠረው እንደ ኢትዮጵያ እንኳን አይቆጠርም ማለት ነው ኢትዮጵያም እንግዲህ በሌሎች ሀገሮች ፎሬን ሚሽን አሏት ፎሬን ሚሽነሮች የሚጠቀሙበት አምባሳደሮች ዲፕሎማቶች ሌሎች ልዩ መልእክተኞች የሚገለገሉባቸውን መኪናዎች ሊሆኑ ይችላሉ ግቢው ሊሆኑ ይችላል ቤቱ ሊሆኑ ይችላል በአጠቃላይ እነሱ የሚገለገሉበት ቁሳቁሶች በሙሉ የሚገኙበት ይዞት የሚገኙ ቦታ በአጠቃላይ እንደ ሀገር ነው የሚቆጠረው እንደ ሉዓላዊ ሀገር ነው የሚቆጠረውና ማንንም ሀገር ያንን አካባቢ ጥሶ ሄዶ ወንጀል እንኳን ቢፈጸም የኢትዮጵያ ክሪሚናል ሎውም አፕላይ አይደረግም የኢትዮጵያ ፍርድ ቤቶችም እዛ አካባቢ ላይ እዛ ግቢ ውስጥ ስለሚደረግ ጉዳይ የኛ ስልጣን ነው ብሎ ያንን ጉዳይ እንዳኛለን ብሎ መጠየቅ አይችልም የኢትዮጵያ ክሪሚናል ሎውም ምንም ወንጀል ቢፈጸም እዛ ማለት ነው በእኛ ሀገር ላይ ስለሚገኝ እኛ እናያለን ብሎ የማየት ስልጣን የላቸውም ማለት ነው ሌሎች እንግዲህ ኢንተርናሽናል ኦርጋናይዜሽኖች ናቸው ኢንተርናሽናል ኦርጋናይዜሽን የሚባሉት እንግዲህ ዓለም አቀፍ ድርጅቶች አሉ ለምሳሌ እንደ ወርልድ ሄልዝ ኦርጋናይዜሽን እንደ IMF እንደ ወርልድ ባንክ እና ሌሎችም ሪጂናል ኦር ኢንተርናሽናል ኦርጋናይዜሽንስ ዓለም አቀፍ ድርጅቶች ይባላሉ እነዚህ ዓለም አቀፍ ድርጅቶች እንግዲህ በሀገሮች መካከል ባለው ስምምነት የተነሳ ኢሚኒቲ ሊኖራቸው ይችላል በመሆኑም እንግዲህ እነዚህ ሰዎችም ሆኑ እነሱ የሚኖሩበት አካባቢ ወይም ደግሞ ሰዎቹ በሚፈጽሙ ወንጀል በሚፈጽሙበት ጊዜ እነሱ
ለፈጸሙት ወንጀል በኢትዮጵያ ሕግ የማይታይ ቴሪቶሪያል ጁሪስዲክሽንን አፕላይ ለማድረግ ሁለተኛው እንግዲህ እንደ ኤሌመንት መሟላት ያለበት ነገር ክራይም ፐኒሸብል አንደር ኢትዮጵያ ላው ነው ብሎ ያስቀመጠው ማለት ነው። የኢትዮጵያ ፍርድ ቤቶች እና የኢትዮጵያ ክሪሚናል ላው አፕላይ ለማድረግ መሟላት ያለበት ሁለተኛው ነገር ክራይም መስት ቢ ፐኒሸብል ባይ ኢትዮጵያን ላው ብሎ ያስቀምጣል ማለት ነው። ስለዚህ በቻፕተር 2 ላይ ባለፈው ስናይ ምናልባት እንደምታስታውሱት አንድ ወንጀል ነው የሚባለው በወንጀል ህጉ ላይ ወንጀል ነው ተብሎ ያልተደነገገ ከሆነ እንዲሁም ደግሞ ቅጣቱ ካልተቀመጠ ያ ወንጀል ያ ድርጊት እንደ ወንጀል አይቆጠርም ብለን አይተን ነበረ ማለት ነው። ስለዚህ አንድ ወንጀል በኢትዮጵያ ምድር ላይ ተፈጽሟል የኢትዮጵያ ፍርድ ቤቶች ማየት አለባቸው የሚባለው እንግዲህ የወንጀል ያ ድርጊት ወንጀል ስለመሆኑ በኢትዮጵያ ክሪሚናል ኮድ ላይ የተጠቀሰ ወንጀል ከሆነና አስቀጭነቱን በግልጽ በክሪሚናል ኮዱ ላይ የተጠቀሰ ከሆነ ነው እንግዲህ ቴሪቶሪያል ፕሪንሲፕሉ አፕላይ የሚደረገው ማለት ነው። ስለዚህ ኢትዮጵያዊም ሆነ ኢትዮጵያዊ ያልሆነ ሰው በኢትዮጵያ ድንበር ውስጥ ወንጀል ፈጽሟል ተብሎ የክሪሚናል ኮዱ አፕላይ የሚደረግበትና ፍርድ ቤቶቹም ደግሞ ጉዳዩን አይቶ ለማየት ስልጣን የሚኖራቸው ያ ድርጊት ራሱ አስቀድሞ ወንጀል መሆኑ እየተገለጸ ከሆነ ነው ማለት ነው። ስለዚህ በኢትዮጵያ ግዛት ውስጥ ሊያስቀጡ የሚችሉ የወንጀል ድርጊቶችን የተላለፈ ሰው ብቻ ነው በወንጀል ህጉ ተጠያቂ የሚሆነው። ከዚህም በተጨማሪ የኢትዮጵያ ፍርድ ቤቶችም ጉዳዩን አይቶ ፍርድ ሊሰጡ የሚችሉ የወንጀል ህጉ ላይ ወንጀል ነው የተባለውን ነገር ብቻ ቤዝ በማድረግ ነው ማለት ነው። ሶስተኛ ኮንዲሽን አድርጎ አርቲክል 11 ያስቀመጠው ኦን ኢትዮጵያን ቴሪቶሪ የሚል ነገር ነው። ስለዚህ ኦን ኢትዮጵያን ቴሪቶሪ የሚለው እንግዲህ በፕሪንሲፕል ደረጃ ባለፈውም እንዳየነው ማንኛውም በኢትዮጵያ ግዛት ውስጥ የተፈጸመ ወንጀል የማየት ሙሉ ስልጣን የኢትዮጵያ ፍርድ ቤቶች ናቸው። አፕላይ የሚደረገውም የኢትዮጵያ ክሪሚናል ኮድ ነው ብለናል። ነገር ግን ኦን ኢትዮጵያን ቴሪቶሪ ማለት ራሱ ምን ማለት ነው? ቴሪቶሪ ማለት እኛ እንደምናስበው እዚሁ ኢትዮጵያ በሰሜን በደቡብ በምዕራብ በምስራቅ አሁን የምናውቀውን ሼፕ እና እንዲሁም ደግሞ አጎራባች ሀገሮችን ፊዚካል ወይም ደግሞ ሰው ሰራሽ የሆኑ ዲማርክድ የሆኑ ኤሪያውን ብቻ ሳይሆን ከዚህም ባሻገር እንደሚሄድ ነው ማለት ነው። ኢትዮጵያ ቴሪቶሪ የሚባለው እንግዲህ በኢንተርናሽናል አግሪመንት እንዲሁም ደግሞ በህገ መንግስቱ ላይ ከተቀመጠው ውጪ በተጨማሪ ሌሎች ነገሮችም ሌሎች ቦታዎችም እንግዲህ እንደ ናሽናል ቴሪቶሪ እንደሚቆጠሩ በግልጽ ያስቀምጣል ማለት ነው። ከዚህ ውስጥ እንግዲህ የመጀመሪያ ኢትዮጵያን ኤምባሲ አብሮድ ነው ማለት ነው። ኢትዮጵያን ኤምባሲ አብሮድ የሚለው እንግዲህ ውጪ ያሉ የኢትዮጵያ ኤምባሲዎችም ጭምር እንደ ኢትዮጵያ ቴሪቶሪ ነው የሚቆጠሩት ማለት ነው። ያ ማለት ምን ማለት ነው? ለምሳሌ አሜሪካ ያለው የኢትዮጵያ ኤምባሲ ያረፈበት ቦታ እንደ ኢትዮጵያ ቴሪቶሪ ነው የሚቆጠረው። እዛ ኤምባሲ ውስጥ የሚደረጉ የወንጀል ድርጊቶችን በተመለከተ የኢትዮጵያ ፍርድ ቤቶች ያሉ ከዚህም በተጨማሪ የክሪሚናል ኮዱ አፕላይ ይደረግበታል ማለት ነው። ሌላኛው እንግዲህ ሺፕ ፍላይንግ ኢትዮጵያን ፍላግ የሚለው ነው። ስለዚህ የኢትዮጵያን ሰንደቅ ዓላማ ያውለበለቡ በጉዞ ላይ ያሉ መርከቦች ሊሆኑ ይችላሉ ወይም ደግሞ ወደብ ላይ በማራገፍ ወይም ደግሞ በመጫን ስራ ላይ ያሉ መርከቦች የኢትዮጵያን ሰንደቅ ዓላማ እስካውለበለቡ ድረስና የኢትዮጵያ ንብረት መሆናቸውን የሚያመለክት ነገር እስካለ ድረስ እንግዲህ ያው ኢትዮጵያን ሰንደቅ ዓላማ አውለበለቡ ማለት ኖርማሊ ከኢትዮጵያ ጋር የሚገናኝ ነገር ነው ተብሎ ነው የሚታሰበውና እንደዚህ አይነት መልኩ እንግዲህ በዛ መርከብ ላይ የሚደረጉ ወንጀሎች ካሉ ሙሉ በሙሉ እንግዲህ ያ ወንጀል በኢትዮጵያ ክሪሚናል ኮድ ሶልቭ የሚደረግ ይሆናል። የኢትዮጵያ ፍርድ ቤቶችም በዛ መርከብ ውስጥ የተደረገ ወንጀል በሚመለከት እንግዲህ የኢትዮጵያ ክሪሚናል ላው አፕላይ ይደረጋል። የኢትዮጵያ ፍርድ ቤቶችም ያንን ያሉ ሙሉ መርከቡ አጠቃላይ እንደ ኢትዮጵያ ምድር ወይም ደግሞ እንደ ኢትዮጵያ ቴሪቶሪ ይቆጠራል። እንግዲህ እንደምታውቁት መርከብ በጣም ትልቅ ነው። በጣም ለብዙ ቀን ጉዞ ላይ ስለሚኖሩ መኖሪያ ቤቶች አሉ፣ መዝናኛ ቦታዎች አሉ። ኦልሞስት በቃ አንድ ትልቅ ኳስ ሜዳ የሚያክል ነው እንደሚታወቀው ማለት። ስለዚህ በዚህ መርከብ ላይ የሚደረጉ ማንኛውም ወንጀል እንዲሁም ደግሞ ከዛ ወንጀል ጋር ተያይዞ ክስም የሚቀርበው የኢትዮጵያ
ፍርድ ቤቶች የስልጣን ክልል ይሆናል ማለት ነው። ሶስተኛው እንግዲህ እንደ ኢትዮጵያን ቴሪቶሪ የሚቆጠረው ኤርክራፍት ፍላይንግ ኢትዮጵያን ፍላግ ነው። ይሄ ማለት እንግዲህ ሰው የሚያጓጉዙ አውሮፕላኖች ሊሆኑ ይችላሉ ወይም ደግሞ ለጭነት አገልግሎት የሚውሉ አውሮፕላኖች ሊሆኑ ይችላሉ። እነዚህ አውሮፕላኖች እንግዲህ በላያቸው ላይ የኢትዮጵያ ሰንደቅ ዓላማ አለ። እንደምታውቁት እንግዲህ የኢትዮጵያ አየር መንገድ የኢትዮጵያ አምባሳደር ነው። ከአውሮፕላኑ ላይ ሁሉ ጊዜ የኢትዮጵያ ሰንደቅ ዓላማ አለ። ያ ሰንደቅ ዓላማ እንግዲህ አረንጓዴ፣ ቢጫ፣ ቀይና አጠቃላይ የኢትዮጵያን ምልክት ስለሆነ በሄደበት ቦታ ሁሉ የአውሮፕላን የኢትዮጵያ መሆኑ ይታወቃል። ሙሉ አውሮፕላኑ እንደ ኢትዮጵያ ግዛት ወይም ደግሞ እንደ ኢትዮጵያ ምድር ስለሚቆጠር ስለዚህ በዛ አውሮፕላን ላይ የሚደረጉ ወንጀሎች በሙሉ በኢትዮጵያ ፍርድ ቤቶችና በኢትዮጵያ የወንጀል ህግ የሚጮህ የጦር መርከቦችን በተመለከተ እንግዲህ ሁለት ቲዮሪ ነው ያለው። የመጀመሪያው ቲዮሪ የጦር መርከቦች የሴንዲንግ ካንትሪ ቴሪቶሪያል ጁሪስዲክሽን መሆን አለበት ብሎ የሚያስቀምጡ አሉ። ሌሎቹ ደግሞ ዋርሺፖቹ የሴንዲንግ ካንትሪ ቴሪቶሪያል ጁሪስዲክሽን መሆን የለበትም ብሎ ያስቀምጣሉ ማለት ነው። እንግዲህ ከዚህ ከዋርሺፕ ጋር ተያይዞ ግን በጣም መታየት ያለበት ነገር አጠቃላይ እንግዲህ የጦር መርከቦች በውሃ አካል ላይ በሚንቀሳቀሱበት ጊዜ ፍቃድ እንደሚያስፈልግም ማወቅ ያስፈልጋል ማለት ነው። ምክንያቱም አንዳንድ ጊዜ የጦር መርከቦች ወደ ሌላ ሀገር በሚጠጉበት ጊዜ ለምን ወደዛ እንደሚጠጉ ምናልባት የደህንነት ስጋት የሚያጭሩ ነገሮች ስላሉ ምናልባት ያለ ፍቃድ እንዳይገቡ የሚከለከልባቸው ሁኔታዎችም አሉ። ስለዚህ የጦር መርከቦችን በተመለከተ እንግዲህ የጦር መርከቦች ወደ ሌላ ሀገር ድንበር በሚገቡበት ጊዜ ሌላ የደህንነት ስጋትን የሚፈጥሩ ስለሆነ የጦር መርከብ ከአንድ ሀገር ተነስቶ ወደ ሌላ ሀገር አቋርጦ በሚሄድበት ጊዜ እንግዲህ ፍቃድ መጠየቅ እንዳለበትና አንዳንድ ጊዜ ከስጋት የተነሳ ምናልባት የጦር መርከቦቹ ከሌላ ሀገር ጋር ግጭት ውስጥ የሚገቡበት ሁኔታዎች ስለሚያጋጥም የጦር መርከቦች ከአንድ ሀገር ተነስቶ ሌላ ሀገር በሚንቀሳቀሱበት ጊዜ የሌላን ሀገር ሶቨርኒቲ ሊጥሱ ስለሚችሉ በዚህ አይነት ጊዜ እንግዲህ አስቀድሞ ፍቃድ መጠየቅ እንዳለባቸውና ሌላ ሀገር የመጣውን የጦር መርከብ ለስጋት ወይም ደግሞ ያሰጋኛል ለደህንነት ያሰጋኛል ብሎ የሚያስቡ ከሆነ ምናልባት ያ መርከብ እንዲመለስ ወይም ደግሞ እንግዲህ ምናልባት ያጸፋ ጥቃትም ሊፈጽሙ እንደሚችሉ መረዳት ያስፈልጋል።